የትላንቱ ተጠባቂና አጓጊ ጨዋታ አርሰናልን ከጉድ ያወጡት የዴቪድ ራያ ወርቃማ እጆችና የተፈጠረው አወዛጋቢ ጉዳይ መድፈኞቹ ከ22 ዓመታት በኋላ በታሪካቸው 14ኛ የእንግሊዝ ፕሪሚየር ሊግ ዋንጫቸውን ለማንሳት ጫፍ ላይ ደርሰዋል። በአርሰን ቪንገር እየተመራ በነ ቴሪ ሄነሪ ከያኒነት ምንም ሽንፈት ሳይቀምሱ ዋንጫውን ካነሱበት ከኢንቪዚብሉ ስብስብ በኋላ አርሰናል እንደ ዘንድሮ ጠንካራ ቡድን ኖሮት የሚያውቅ አይመስልም። ላለፉት 3 ዓመታት ጫፍ ላይ የደረሰ ስኬት እምቢ ያለው አርሰናል በዚህ ዓመት ግን እድሉን በራሱ እጅ ለመወሰን በእጅጉ ተቃርቧል። በማይታለፍ የተከላካይ አጥር የተከበበው ቤተ መንግስቱ በቀላሉ የማይደፈር አስፈሪ ግርማ ሞገስ አለው። ከመሃልና ከፊት እስከ ኋላ በጥሩ የተደራጀው ስብስቡ ከበርካታ ጉዳቶች ጋር እየታገለም ቢሆን መሪነቱን አሳልፎ አልሰጠም። ዞሮ በከረረው የውድድር ዓመቱ መጨረሻ ላይ የሚገኘው ሊጉም ለመድፈኞቹ ትልቁን ፈተና ሰጥቶ እየጨረሰ ይመስላል። በ36ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ለአርሰናል ከምንጊዜውም በላይ ምጥ የሆነበት ጨዋታ ነበር። እዛው ከገነነበትና ከተመሰረተበት ለንደን ሳይወጣ ወደ ምስራቅ ለንደን ተጉዞ ትላንት ከመዶሻዎቹ ጋር ያደረገው ይህ ጨዋታ ለአርሰናል የውድቀት መርዶ ወይም የስኬት ብስራት ለመሆን አቅም ነበረው። ከፔፕ ጋርዲዮላ የአደራ መልእክት የተላለፈላቸውና ራሳቸውን ከመውረድ ለመታደግ ድልን ተርበው ወደ ሜዳ የገቡት ዌስትሃሞች በእውነትም ለመድፈኞቹ ፈተና ሆነው ነበር። ጨዋታውን ካላሸነፉ ዋንጫውን መርሳት እንዳለባቸው የሚያውቁት አሰልጣኝ ሚካኤል አርቴታ ጨዋታውን የጀመሩት በምርጥ አሰላለፍና በአስገራሚ ታክቲክ ነበር። ጅማሮው ላይ ቡድናቸው የግብ ዕድል አልቀናውም እንጂ አስገራሚ የማጥቃት እንቅስቃሴ ማድረግ ችሏል። ሆኖም ብዙም ሳይቆይ ለውጥ ማድረግ ስላስፈልጋቸው ያ ተጽዕኖ ፈጣሪነታቸው ተረብሾ ነበር። የእንግሊዛዊ ተከላካይ ቤንጃሚን ዋይት መጎዳት ስፔናዊው አሰልጣኝ የታክቲክ ለውጥ እንዲያደርግ አስገደደው። ዙሜ እንዲገባ ሆኖም ውጤታማ አልነበረም። አርሰናል ድጋሚ የተጫዋቾች ቅያሬ ሲያደርግ ማርቲን ኦዴጋርድን በኤቨሬቺዜ ከሀቨርትዝን ደግሞ በዙቢሜንዲ ቀይረው አስገቡ። በቤን ዋይት ተተክቶ የገባው ማርቲን ዙቢሜንዲ ተቀይሮ ገብቶ ተቀይሮ ለመውጣት ተገደደ። ጨዋታው 0-0 ቀጠለ። በአርሰናል በኩል እንደገና ሌላ ቅያሬ ኖኖ ማዱኬ በቡካዮ ሳካ ተቀይሮ ገባ። በመጨረሻም 83ኛው ደቂቃ አካባቢ ቤልጅማዊ ኮከብ ሊያንድሮ ትሮሳርድ እኔ አለሁላችሁ አለ ለመድፈኞቹም እጅግ ተፈላጊዋን 3 ነጥብ የምታስገኝ ብርቅ የሆነች ግብ ከመረብ አሳረፈ። ተቀይሮ የገባው የመሃል ሜዳው ከያኒ ማርቲን ኦዴጋርድ የግቧ ምንጭ ነበረ። እጅግ ተጨንቆ የነበረው አርሰናላውያን ለንደን ስቴዲየም እስኪንቀጠቀጥ ጨፈረ። ዓለሙ ሁሉ ተቀወጠበት። የመድፈኞቹ መጨረሻ እጅግ ያማረ መሰለ። ሆኖም ግን ያላለቀ ስራ ነበር። ሌላ ከባድ ፈተና፣ የቁርጥ ቀን ሰው የሚፈልግ አስቸጋሪ አጋጣሚ። ለመድፉ መንደር ሰዎች ቀሪ ደቂቃዎች የምጥ ሆነው ነበር። መዶሻዎቹ በሊጉ የመቆየት ህልማቸውን ለማስቀጠል ከዚህ ጨዋታ ቢያንስ 1 ነጥብ ለማግኘት መጋደላቸውን ቀጥለዋል። የዌስትሃሙ 18 ቁጥር ለባሽ ፖርቹጋላዊ ፈርናንዴዝ ከራያ ጋር ብቻ ለብቻ የተገናኘበት ቅጽበት የመድፈኛውን ሰዎች የልብ ትርታ ቀጥ ያደረገ አጋጣሚ ነበር። ሆኖም የአደጋ ጊዜ ተጠሪው ራያ ደረሰላቸው። የዓለም ዋንጫ ፍጻሜ ላይ ፈረንሳይ ከአርጀንቲና ሲጫወቱ ባለቀ ደቂቃ ማርቲኔዝ ያስቀራትን ሙከራ ያስታወስንበትን አጋጣሚ ራያ ደግሞ ለንደን ላይ ያሳየን። አሞራው ግብ ጠባቂ የመድፈኞቹን የተቆራረጠ ትንፋሽ መልሶ አስተካከለው። ሆኖም የመድፈኞቹ የመጨረሻዎቹ ፍጥጫና የተወጠረ ስጋት በዚህ አላበቃም። ድጋሚ በጭማሪ ደቂቃ የተገኘች የማዕዘን ምት ብዙ ድራማዊ ክስተቶችን ፈጠረች። ድንገት የአርሰናልን የተከላካይ መስመር ግንባታ ያፈራረሰም የዴቪድ ራያ እጆችንም ከጥቅም ውጭ ያደረገ አደገኛ ጥቃት ተሰንዝሮ ጨዋታው አቻ ሆነ። መድፈኞቹ አላመኑም። ደጋፊው እየተንቦገቦገ የነበረ ተስፋው ላይ ውሃ ተቸለሰበት። የመድፈኞቹ ደጋፊ ቋጠሯቸው አልሰራም። የ36 ጨዋታዎች ውጤታማ ትግል በዚህ ቅጽበት ከንቱ ለመሆን ተቃረበ። ሆኖም በግቡ ያላመኑት መድፈኞቹ ራያ ላይ ጥፋት ተሰርቷል በማለት አልቢተሩን ጠየቁ። ጉዳዩም በዘመናዊ ቴክኖሎጂ እንዲታይ ተጠየቀ። ራያ ግቡ እንደሚሻር እርግጠኛ ነበር። ምክንያቱም እጆቹ ኳሷን እንዳይቆጣጠሩ ተጠፍረው ተይዘው እንደነበር ያውቃል። ቲሸርቱም እየተጎተተ ነበር። አልቢተሩ ከባር ክፍሉ ሰዎች ጋር ተነጋግረው አልበቃቸውም። ወደ ቴሌቪዥን መስኮታቸው አምርተው ቫርን ተመለከቱ። ይህ የቪዲዮ አሲስታንስ ሪፈርም አልዋሻቸውም። ጉዳዩን ፍንትው አድርጎ አስመለከታቸው። ዳኛውም ማብራሪያ ከሰጡ በኋላ ውሳኔያቸውን አሳወቁ። ዌስትሃም ዩናይትድ ያስቆጠረውን የአቻነት ግብ ጥፋት ተሰርቷል በሚል በቫር አይተው ሻሩት። የመድፉ መንደር ሰዎች ድጋሜ ጮቤ ረገጡ። ጨዋታውም በዚሁ ተጠናቀቀ። አርሰናል ወሳኝ የሆነውን ድል አሳካ። የፕሪሚየር ሊጉ መሪ አርሰናል ወሳኙን ጨዋታ 1-0 በማሸነፍ መሪነቱን አጠናከረ።
አርሰናል ማሸነፉን ተከትሎ ፕሪሚየር ሊጉን በ5 ነጥቦች ልዩነት መምራት ጀምረዋል። የሰሜን ለንደኑ ክለብ ሊጉን በ79 ነጥብ ሲመራ አንድ ቀሪ ጨዋታ ያለው ማንቸስተር ሲቲ በበኩሉ በ74 ነጥቦች ይከተላል። አርሰናል ወደ ምስራቅ ለንደን ተጉዞ ለንደን ስቴዲየም ላይ የዌስትሃም ዩናይትድን ፈታኝ ስብስብ 1-0 በሆነ ጠባብ ውጤት በማሸነፍ በሊጉ የዋንጫ ፉክክር ውስጥ እጅግ ወሳኝ የሆኑ 3 ነጥቦችን ማግኘቱ አሁን ላይ ዋንጫውን በልበ ሙሉነት እንዲያስብ ይረዳዋል። ጨዋታው መጠናቀቁን የሚገልጸው ዳኛ ፊሽካውን ሲነፋ በስታዲየሙ የታደሙ የአርሰናል ደጋፊዎች በታላቅ የደስታ ስሜትና በእንባ ታጅበው ድላቸውን ሲያከብሩ ተስተውለዋል። ይህም ዋንጫውን አገኘ ነው የሚል ተስፋቸውን ወደ እርግጠኝነት እንዳመጣው ማረጋገጫ ይመስላል። በእውነቱ ይህ ለታማኙ ደጋፊና ለታታሪዎቹ የሚካኤል አርቴታ ሰራዊት እጅግ ትልቅ ሽልማት ነው። ይህ ድል አርሰናል ወደ ዋንጫው የሚያደርገውን ግስጋሴ ይበልጥ ያፋጠነ ሲሆን ለደጋፊዎቹም ትልቅ ተስፋን የሰነቀ ውጤት ነው። ከ2 አስርት ዓመታት በኋላ ይህንን ዋንጫ ለመጀመሪያ ጊዜ ለመሳም የቋመጡ ከንፈሮች ከመድፉ መንደር አሞጥሙጠዋል። ፔፕ ጋርዲዮላ በበኩላቸው ከሞን ዮ አይረንስ በማለት አደራ ያሏቸው መዶሻዎቹ የሰጧቸውን ኃላፊነት ሊፈጽሙላቸው አልቻሉም። ምክንያቱም የመድፈኞቹ አለቃ ሚካኤል አርቴታ ከሞኒዮ ገነርስ ብለዋል። አሁን አርሰናል ለዋንጫው የሩብ ግማሽ ጉዳይ ላይ ነው። ምናልባትም ከ2 ሳምንታት በኋላ ወደ ካዝናቸው የሚያስገቡትን ዋንጫ በለንደን ኦሎምፒክ ስቴዲየም ቋጭተውታል። መድፈኞቹ በዚህ ዓመት ብዙ ጊዜ የዋንጫ ቡድን እንደሚባለው በጠባብ ውጤት ማሸነፍን ደጋግመው ወጥተውበታል። የትናንት ውጤትም በዚሁ ዓመት ያስመዘገቡት 7ኛ የ1-0 ድላቸው ነው። በ18 ጨዋታዎች ደግሞ ግባቸውን ሳያስደፍሩ መውጣት ችለዋል። ይህም የመድፈኞቹን የተከላካይ መስመር ጠንካራ ጥሩንና የራያን አስደናቂ ብቃት የሚመሰክር ነው። በእርግጥ ራያ በዊሊያም ሳሊባና በጋብሪኤል ማጋሌሽ ተሸፍኖ ነው የሚሉ አስተያየቶች በዝተው ነበረ። ነገር ግን በትላንቱ ጨዋታም ሆነ በዓመቱ ውስጥ ዴቪድ ራያ ግብ የሚሆኑ ኳሶችን ሲያስቀር ስንመለከት ያን ሳይሆን ተቃራኒውን ያረጋግጣሉ። ያንንም ነው በትላንትናው ጨዋታም የተመለከት ነው። ሚካኤል አርቴታም ዴቪድ ራያ ጨዋታውን እንድናሸንፍ ረድቶናል፣ እናመሰግነዋለን ያሉት ከዚህ መነሻነት ነበር። ከዚሁ ጨዋታ በኋላ በርካታ አስተያየቶች ተሰጥተዋል። የአርሰናልን የማሸነፊያ ጎል ያስቆጠረው ትሮሳርድ በድሉ ተደስተናል፣ ከከባድ ጨዋታዎች አንዱ ነበር ሲል የገለጸ ሲሆን ጎሉን በማስቆጠሬ በጣም ደስተኛ ነኝ፣ በድሉ ደስተኞች ነን ብሏል። አክሎም በጎሉ ተደስቻለሁ፣ በዚህ ጨዋታ ምን ማድረግ እንዳለብን እናውቅ ነበር ሲል ገልጿል። የዌስትሃም ዩናይትድ ጎል እንደሚሻር ዴቪድ ራያ ቀድሞ በሙሉ መተማመን ነግሮን ነበር፣ እንደሚሻርም እርግጠኞች ነበርን ብሏል። ዴቪድ ራያ ጨዋታውን አሸንፎልናል ያሉት የመድፈኞቹ አሰልጣኝ ሚካኤል አርቴታ በበኩላቸው የቡድኑን ግብ ጠባቂ ዴቪድ ራያን አቋም አድንቀዋል። ራያን እናመሰግናለን ያሉት አርቴታ ለእሱ ምስጋና ይግባው፣ አሸንፈናል፣ ጨዋታውን እሱ አሸንፎልናል ብለዋል። በሌላ በኩል ዴቪድ ራያ ላይ የተሰራው ጥፋት ግልጽና የተረጋገጠ ነው በማለት ዳኛው ትክክለኛ ውሳኔ ማሳለፋቸውንም ተናግረዋል። ተጫዋቾች ፕሪሚየር ሊጉን ለማሸነፍ ያላቸው ፍላጎት ማንም ጥያቄ ውስጥ ማስገባት አይችልም ይላሉ ሚካኤል አርቴታ። አያይዘውም ካላፊዮሪ ተቀይሮ የወጣው በጉዳት ምክንያት መሆኑንም ጭምር አሳውቀዋል። የመድፈኞቹ አምበል ማርቲን ኦዴጋርድ በበኩሉ ቡድኑ ወደ ዋንጫው ሲቀርብ የጭንቀት ስሜት እንዳልተሰማው ተናግሯል። ምንም ጭንቀት አይሰማንም ያለው ኦዴጋርድ ይልቁንም ጓጉተናል፣ ትልቅ ዋንጫ ማሸነፍ ልጅ እያለን ጨምሮ ስናለም የነበረው ነውም ብሏል። አክሎም በቡድኑና እስካሁን ባሳካነው ነገር ኮራለሁ፣ በእግር ኳስ ትልቅ ለተባሉ ዋንጫዎች እየተፎካከርን እንገኛለን፣ መደሰት አለብን ይላል የመድፈኞቹ አምበል ማርቲን ኦዴጋርድ። በተለይ ከዳኝነቱ ጋር ተያይዞ ደግሞ በሁለት ጎራ የተከፈለ በርካታ አስተያየት ሲሰጥ ነበረ። የቀድሞ የመድፈኞቹ ታሪካዊ ተጫዋች ተሽሯል የሚለው ድምፅ ከብዙ ጊዜ በኋላ የሰማሁት ምርጥ ድምፅ ነው ሲል ይናገራል። የቀድሞ የአርሰናል ታሪካዊ ተጫዋች የሆነው ኢያን ራይት ዳኛው የዌስትሃም ጎል ተሽሯል ብለው ሲናገሩ ልዩ ስሜት እንደፈጠረለት ገልጿል። ዳኛው ጎሉ መሻሩን ያሳወቁበት ድምፅ ከማርቲን ሉተር ኪንግ ህልም አለኝ ንግግር በኋላ የሰማሁት ምርጡ ድምፅ ነው ሲል ይናገራል ኢያን ራይት። አክሎም ኢያን ራይት ስለ ዴቪድ ራያ አስደናቂ ግብ ጠባቂ ከሌለህ ዋንጫዎችን ማሸነፍ አትችልም ይላል። መድፈኞቹ በለንደን ስቴዲየም ብርቱ ፉክክር ባደረጉበት በዚህ መርሃ ግብር በቤልጅማዊ ኮከብ ሊያንድሮ ትሮሳርድ ግብና በዴቪድ ራያ አስደናቂ የግብ ጠባቂነት ብቃት ታግዞ ጨዋታውን ቢያሸንፍም ነገር ግን በጨዋታ የነበረው ውዝግብ ዓለምን ለሁለት ከፍሎታል። አርሰናልን ምጥ ውስጥ ከታው የነበረችው የመጨረሻዋ ግብ በቫር ገዛ ጭምር ከተሻረች በኋላ በዚህ ጉዳይ
ጉዳይ በርካቶች አስተያየታቸውን ሰንዝረዋል። የቀድሞ አሲስታንት የፕሪሚየር ሊግ ዳኛ ዳረን ካይ ከዌስትሃም ጨዋታ በኋላ እንዳሉት ጎሉ ከመግባቱ በፊት ራያ ላይ ፋውል ተሰርቷል። ይህን እያየ ልክ አይደለም ብሎ መከራከር ትክክል አይደለም። የቫር ዳኛውና ዋና ዳኛው ተነጋግረው ጊዜ ወስደው ነው የወሰኑት። ይህም ትክክለኛ ውሳኔ ነው በማለት ዳኞችን አድንቀዋል። የቀድሞ ግብ ጠባቂ ፒተር ሽማይክል በበኩሉ የዌስትሃም ዩናይትድ ጎል መሻሩ ፍጹም ስህተት ነው ሲል አስተያየቱን ሰጥቷል። ውሳኔው ፍጹም ስህተት ነው ያለው ሽማይክል በጣም ተበሳጭቻለሁ፣ ምክንያቱም ይሄ ጥፋት ከሆነ አርሰናል የሊጉ መሪ አይሆንም ነበር ብሏል። አርሰናል ግብ ጠባቂዎችን እየሸፈነና እየያዘ በርካታ ግብ ሲያስቆጠር መምጣቱን የሚናገረው ፒተር ሽማይክል ዳኞች ጉዳዩን ለመመልከት 5 ደቂቃ መውሰዳቸውን ጭምር አንስቷል። ይሄ ብቻውን ውሳኔው ላይ ጥርጥር ይፈጥራል ሲልም ይናገራል። ከዚህ በፊት ለሌሎች ቡድኖች ጥፋት ሳይባል ለአርሰናል ለምን ተባለ ሲልም ይጠይቃል ሽማይክል። ሆኖም በዚህ ንግግሩ ግን በርካቶች ተቃውመውታል። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ዋይን ሮኒ በበኩሉ ይህ በየትኛውም በዓለም ላይ የሚደረጉ ሊጎች ላይ በዴቪድ ራያ ላይ የተሰራው ፋውል 100% ጥፋት ነው። አንዳንድ ሰዎች ለምን እንደሚናደዱ ሊገባ አልቻለም። የዌስትሃም ተጫዋች የራያን አንገት ኳሷን እንዳያገኛት በግልጽ ይዞታል። ራያ ዓመቱን በሙሉ አስደናቂ ነበር፣ ለእኔ የዓመቱ ምርጥ ተጫዋች ተብሎ ተመርጧል ሲልም ያክላል። ሌሎች በርካቶችን በዚሁ ጉዳይ ሁለት ጎራ ይዘው እየተከራከሩ ነው። ምንም እንኳን የዳኞች ውሳኔ ግልጽ ነው፣ 100% ትክክለኛ ውሳኔ ተወስኗል፣ ድሉ ለአርሰናል ይገባው ነበረ የሚሉ ቢበዙም የሆነ ሆኖ ግን መድፈኞቹ ዋንጫውን ከ22 ዓመታት በኋላ ወደ ሰሜን ለንደን ለመውሰድ የ180 ደቂቃ ፍልሚያ ብቻ ቀርቷቸዋል። ታዲያ ሚሽናቸውን በተሳካ ሁኔታ ያጠናቅቃሉ ወይስ በፔፕ ጋርዲዮላ ይነጠቃሉ? ጊዜ ሰጡን። ከ2 ሳምንት በኋላ የምናየው ይሆናል።